ሞኝነት ነው። ወዳጄ እንን የእግዚአብሔር ትንፋስ የሆነው የእግዚአብሔር የዘላለም ቃል እንደ ሞኝ ታየ ጥፋት ነው። ለእኛ ግን የምንድን የእግዚአብሔር ኃይል ነው። የክርስቶስ እውነት የእግዚአብሔር ቃል እውነተኛውን እስትንፋስ የሆነውን የእግዚአብሔር ቃል አትናቅ ወንድሜ። ይህንን እውነት ከናቅ ራስ ላይ እሳትን አትከማች ወዳጄ። ቃል እሳት ነው። ከሁለት አፍ ከተሳለ ከስለታም ሰይፍ ይልቅ የተሳለ ነው እግዚአብሔር ቃል። ሕያው ነው የእግዚአብሔር ቃል፣ የሚሠራ ነው። ኢየሱስ ክርስቶስ ያድናል። የሚሠራ የእግዚአብሔር ቃል ነው የምንነግረው። የዳንበት ድነት ነው የምንናገረው። ድነታችንን ኢየሱስ ክርስቶስ ነው ወዳጄ። በሐዋርያት ሥራ ምዕራፍ 4 ከቁጥር 12 መዳን ማንም በሌላ አይደለም፣ አንድ መደኛ መንገድ የሆነው ኢየሱስ ክርስቶስ ነው። ክርስቶስ ኢየሱስ ነው ወዳጄ። አልፋ ነው እሱ፣ ኦሜጋ ነው፣ መጀመሪያ ነው፣ መጨረሻ ነው፣ ያለና የሚኖር እኔ ነኝ ወዳጄ። ከጥንት ጀምሮ ያለው ክርስቶስ ኢየሱስ ነው። ኢየሱስ ክርስቶስ ያድናል። ክርስቶስ እኮ ፍቅር ነው። ለሰው ልጅ ያለው ፍቅር ክርስቶስ ኢየሱስ ራሱ ለሰው ልጅ ኃጢአት መሥዋዕት አድርጎ ሲያቀርብ ፍቅር በመስቀሉ ነው ለሰው ልጅ ያሳየው። የመስቀሉ ሥራ ለሰው ልጅ የማዳን ምክንያት ነው የሆነው። የማዳን ምክንያት ወዳጅ በመስቀሉ ሥራ ነው። ከኃጢአት ዕዳ፣ ከዘላለም ሞት፣ ከዘላለም ፍርድ፣ ከኃጢአት ሰንሰለት ነፃ ያወጣው ብቸኛው ስም ኢየሱስ ክርስቶስ ነው። ከፊታችን ስላለን ደስ ይላል። ጳውሎስ በዕብራውያን ጽሑፍ ምዕራፍ 12 ከቁጥር 3 ከፊታችን ስላለው ደስታ ወዳጄ፣ በክርስቶስ ኢየሱስ ስታምን ከፊት ለፊት ደስታ አለ፣ ሰላም አለ፣ ሕይወት አለ። ከፊት ለፊታችን ስላለው ደስታ ነውራችንን በመስቀሉ ንቆ ወዳጄ፣ ያንተ ነውር ክርስቶስ ኢየሱስ ነውራችንን በመስቀሉ ንቆ በእግዚአብሔር ዙፋን ቀኝ ተቀምጧል። ኢየሱስ ክርስቶስ ጌታ እንደሆነ በልብህ ብታምን እግዚአብሔር ከሙታን እንዳስነሳ በአፍህ ብትመሰክር ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ወዳጄ ይህንን እውነት መስክረ ነው የምትድነው፣ ተናግረ ነው የምትድነው። የዳንክበት እውነት መመስከር አለበት። ወንጌል ኢየሱስ ነው። ወንጌል ከእስራታችን ያመለጥንበት፣ ከውድቀታችን የተነሳብንበት፣ ከኃጢአት ሰንሰለት ከኃጢአት ባርነት ነፃ የወጣንበት እውነት ነው። ሕግ ከሌለ ኃጢአት የለም። ሕግ የኃጢአት መሠረት ናት። ሕግ የኃጢአት ሰንሰለት ናት። ኢየሱስ ክርስቶስ ለዘላለም ያድናል። ክርስቶስ ግን ስለኛ እርግማን ሆነ። በመስቀሉ እንደ እርግማን ነው የተቆጠረው ስለኛ ይላል። ይህንን እውነት ገላትያ ላላቸው ሰዎች ምዕራፍ 3 ከቁጥር 13 አንብብ። የእግዚአብሔር እስትንፋስ የእግዚአብሔር ቃል ነው። ቃል እውነት ነው፣ የሚሠራም ነው። በእንጨት የሚሰቀል እርሱ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጅ ስለኛ ይላል ቃሉ። ስለኛ እርግማን፣ ስለ አንቺ፣ ስለ ሰው ልጅ ሁሉ እንደ እርግማን ሆኖ ኢየሱስ ክርስቶስ ያድናል። ስለዚህ በሕግ ዘመን ልጸድቅ አልችልም። ጽድቅ በሕግ በኩል ማግኘት አይችልም። ሕግ ውድቀት ናት። እንዳውም ከክርስቶስ ተለይታችሁ በጸጋ ወድቃችኋል። ገላትያ 5 ከቁጥር 4 የእግዚአብሔር ቃል ይነግረናል። ኢየሱስ ክርስቶስ ለዘለዓለም ያድናል። እርግማን የዋጀን ኢየሱስ ነው። አንዱ ከአዳም ጀምሮ እንኳን እስከ ሙሴ ሞት ነግሶ ነበረ በሰው ልጅ ሁሉ ላይ። የእግዚአብሔር ጽድቁ ስጦታ በክርስቶስ ኢየሱስ ብዙዎችን ለማጽደቅ የመጣው በክርስቶስ ኢየሱስ በመስቀሉ ሥራ ነው። እሱ ጽድቃችን ነው። ክርስቶስ ጽድቃችን ነው። ክርስቶስ ጽድቅን ደግሞ በማመን ነው። ሮሜ 3:23 ላይ አሁን ግን በሕግ በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ይህ የእግዚአብሔር ጽድቅ
በጌታችን በኢየሱስ ክርስቶስ በማመን በኩል የሚገኝ እግዚአብሔር ጽድቅ ነው። ሁሉ ኃጢአት ሰርቷል፣ የእግዚአብሔር ክብር ጎድሎባቸዋል። ነገር ግን በጌታችን በኢየሱስ ክርስቶስ በሆነው ቤዛነት በጸጋው ጸድቃችኋል። ጸጋው ነው ያዳነን። ወዳጄ ዛሬም የጸጋው በር ክፍት ነው። ጸጋ በእምነት አድናቸው። ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም፣ ከእኔ አይደለም። ጸጋው በእምነት ነው ያዳነኝ። ይህ ጸጋ ደግሞ የሰው ልጅ ሁሉ ነው ላመነው በማመን ነው የዚህ ጸጋ ተካፋይ ኢየሱስ ክርስቶስ ያድናል። በጸጋው በኩል ሕይወት አለ። ጸጋው በማመን በኩል ጽድቅን ታገኛለህ። ጸጋ በማመን በኩል የዘላለም ሕይወትን ታገኛለህ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ ይላል እንዳይጠፋ። ሰው ልጅ ሁሉ ያለ ዘላለም ሕይወት እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወድ ዓለምና አመፅዋን ዓለምና ክፋቷን አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷልና። ዮሐንስ 3:16 ኢየሱስ ክርስቶስ ለዘላለም ያድናል። ሙሴ እንኳን በምድረ በዳ እባብን ይሰቅል ነበረ። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባል። ኢየሱስ ክርስቶስ ሰው ሆኖ እግዚአብሔር ሆኖ ሳለ ሰው ሆኖ የመጣው ሰው ልጅ የማዳን ምስጢር ለማሳየት የማዳን እውነት ሊያሳይ ሰው ልጅ ከኃጢአት ሰንሰለት ከኃጢአት ገመድ ከጨለማ ሥልጣን ነፃ ሊያወጣ ክርስቶስ ኢየሱስ አምላክ ሆኖ ሳለ ሰው ሆኖ መጣ። ሰው ሆኖ አዳነን። ሰው ሆኖ ከአብ ጋር አማለደን። እሱ ስለ ሰው ልጅ ሁሉ የሚያማልድ ኢየሱስ ክርስቶስ በዙፋኑ ያለው ብቸኛው ስም፣ ብቻው የነገሰው፣ ብቻው በሰማይ የሚኖረው እሱ ነው። በእርሱ በኩል ወደ እግዚአብሔር የሚመጡትን ሊያድን ይችላል። ማን ነው? ክርስቶስ ኢየሱስ። እነርሱ ኖሮሉ እነርሱ እንዳይኖሩ ሞት ከለከላቸው። ወዳጄ በሕግ ዘመን ካህናት የሚባሉ በክህነት የታወቁ በክህነት ሥነ ሥርዓት የተሾሙ ልክ ካህናት የተባሉ በእግዚአብሔር ዘንድ የተሾሙ አሉ። ነገር ግን እነርሱ እንዳይኖሩ ሞት ከለከላቸው። ልክ ካህናት የሆኑ ብዙ ናቸውና ለዘላለም ሊኖሩ አልቻሉም። ለዘላለም ሊኖር አልቻሉም። የእነሱ ክህነት የሚለውጥ ክህነት ነው። ግን የኢየሱስ ክርስቶስ ክህነት የማይለወጥ ክህነት ነው። እሱ ለዘላለም የሚኖር እሱ የማይለወጥ ክህነትን ይዞ በእርሱ በኩል ወደ እግዚአብሔር የሚመጡትን ሊያድን የሚችል ብቸኛው ስም ክርስቶስ ኢየሱስ ነው። ጳውሎስ በዕብራውያን ጻፈ ምዕራፍ 7 ከቁጥር 25 ባለው ስፍራ ተናግሯል። ኢየሱስ ክርስቶስ ለዘላለም ያድናል። ወዳጆች አንድ በደኛ መንገድ አለ። አንድ የዘላለም ሕይወት መግቢያ ብቸኛው ኢየሱስ ነው። በሩ እኔ ነኝ። ዮሐንስ 10:9 አንብብ ወንድሜ። በሩ እኔ ነኝ አለ ኢየሱስ ክርስቶስ ጌታ። ወደ እኔ የሚገባ ቢኖር ይድናል። ቢኖር ይላል ቾይስ ምርጫ ማለት ነው። ወደ እኔ የሚገባ ቢኖር ይድናል። አንድ መደኛ መንገድ ኢየሱስ ክርስቶስ ብቻ ነው። አንድ የዘላለም ሕይወት መግቢያ በኢየሱስ ክርስቶስ ብቻ ነው። ወደ እኔ የሚገባ ቢኖር ይድናል። ይገባልም ይወጣልም መሰማሪያም ያገኛል። እኔ የበጎች በር ነኝ። ነገር ግን ሌባ ሊሰርቅ ሊያጠፋ ይመጣል። እኔ ሕይወት እንዲሆንላቸው እንዲበዛላቸው መጥቷል። ኢየሱስ ክርስቶስ ጌታ፣ ኢየሱስ ክርስቶስ ጌታ ትናንትናም ዛሬም እስከ ለዘላለም ሕያው ነው። ሃሌሉያ።